ነብዩን ተወዳቸዋለህ? ለዓለማት እዝነት የተላኩትን ነብይ ተወዳቸዋለህ? ለ1 ሚሊዮን ኬክ አልቆረጥም ብሎ ሲያቀራራለት የነበረ የዮኒ መጋኛ አካውንት በዛሬው ቀን ህይወቱ አለፈ። የዮናስ መኛ አካውንቱ ባም ሞራል አንድ አይጥ የሚመስል ገዳይ ነው። እሱማ የሚመስለው ብንገናኝ መድኃኒዓለም ምስክሬ ነው የምልህ። አንድ ቀን አይቀርም እንከተላለን። ምንከተልህ ግን የምትቀደድበትን አካውንት ለማዘጋት ነው። ዮኒ ማኛ አይደለ? ፌክ ዮኒ ማኛ እንኳን አካውንት የለም። አዎ ተጠንቀቅ፣ የሰው ሃይማኖት እንዳትነካ። የማይዘር የገዳይ ዘር ዮኒ ማኛ ያሳይሃል አንበሳነቱ። ሙቤ ሚዲያ የምትባል አንተ ገማ ስልጤ ነብዩ ሰለላሁ ዐለይሂ ወሰለም የሚያምር አረንጓዴ ሻል ከየመን መጣላቸውና ለበሱ። ሙስሊሙ ሲነካ ክርስቲያኑ ወጥቶ ከሙስሊሙ ወንድም ጎን ነኝ ያለ፣ ክርስቲያን ሲነካ ሙስሊሙ ወጥቶ ከክርስቲያን ጎን ነኝ ያለ። እሺ ነብዩ ሰለላሁ ዐለይሂ ወሰለም ነካ ማለት ሙስሊሙን ነካ፣ በደካማ ጎኑ መጣ ማለት ነው። ሙስሊሙ ከፋው ማለት ደግሞ ሙስሊሙ እንዲከፋ አይፈልግም ክርስቲያኑ። አሁን አንተ እዚህ ጋር ወጣ ሶሻል ሚዲያ ላይ ነብዩ መሐመድን አጥላልተ ሙስሊምን እስላም ሰላም አይደለም አልክና ክርስቲያን መጣላ ይመስላል። እንደዛ ነው እኮ ሐሳብ። አንተ በሆነ ምክንያት ብጥብጥ ለማድረግ ነው አይደል ሐሳብ? አይሳካልም። አንተ ትልቅ ሰው አይደለን? ለምን አትከበርም? ምን ትንቀለቀላለህ? ተገለባብጥ አላስችልም ሲል አሁን በሃይማኖቱ መጣ። በነብዩ ሰለላሁ ዐለይሂ ወሰለም አትምጣብን፣ በደካማ ጎናችን አትምጣብን። እኛ ወጣቶች አንዳንድ የሰራት ላይ ተዘናግተን መስጊድ ባንሄድ ማን ነው የሚያሳስተን? ሰይጣን። ግን ነብዩ ሰለላሁ ዐለይሂ ወሰለም እንድንጠላ ግን አያሳስተንም ሰይጣን። አንተ ከሰይጣን በላይ ነህ ማለት በምክንያት ነው። አንተ ነብዩ መሐመድ ሰለላሁ ዐለይሂ ወሰለምን ሰድበ ፌመስ ምናምን ነው የምፈልገው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለምን ሰድበ እስኪ ማን ነው አንተን ፎሎ የሚያደርግ? መቼም አንተ ፎሎ ፈልገህ ነው እዚህ በየሶሻል ሚዲያው እየወጣ አይደል? ደግሞ ማንንም አልፈራም ፍሪደም ያለበት ሀገር ነው ያለው አልካ አይደለ? ሪፖርት ስናደርግ ማለት እዛ ጋር ሴቲንግ ላይ ገብተን ምናምን ሪፖርት ብናደርግ ነገ በሌላ አካውንት ትመጣለህ አንተ። ለዛ ማለት ነው ሪፖርት ስናደርግ ለሱ ነው ሪፖርት የምናደርገው። ጌታችን እሱ ነው የምናመልከው ደግሞ አላህን ነው እንጂ ነብዩ መሐመድን አይደለም። እሺ እንከተላቸዋለን እንጂ አናመልካቸው። ማወቅ ያለ ጀመር አንተ አሰማ ከሰማ የቪዲዮ ላንተ ተቆጠብ። ሌላ ነገር በመሞክር ይችላል። በነብዩ ከመጣ በደካማ ጎናችን አትምጣብን። ፊዳ ጉድ ኧረ በስመ አብ የት ሄደ 1 ሚሊዮን ፎሎወር? አረ ሙስሊሞች አይቻሉ። አቡ አሚራ አሻዱ እንበልኛ ቶሎ ብለን አሻዱን ሻሃዳን ያዝ እንዴ። እኔ በነገራችን ላይ አጎቴ ሙስሊም ነው። አጎቴ ሙስሊም ነው። እንደገና ደግሞ የወንድሜ ሚስት ሙስሊም ናት። ታውቃላችሁ አይደል? እኔ በአባቴ ኦሮሞ አለብኝ። ኮሽ ወዋቃ ወጉሬቻ ወቁልቁሉ ወሬቻ። ሱብሃንአላህ 1 ሚሊዮን ፎሎወር የነበረ በአንድ ጊዜ ጎምዳችሁ በ48 ሰዓት ሆነው እንዴ። አሻዱ በሉላችሁም። አቡ አሚራ ቶሎ በልና ጥሩልኝ። አቡ አሚራ ወይ ጉድ! ኧረ በስመ ዘጋው ሞት። ሰላም ጤና ይስጥልን፣ እንደምን አመሻችሁ። የሰዓቱን ሰበር ዜና ይዘን ቀርበናል። እስከ ዜናችን ፍጻሜ አብራችሁን ቆዩ። ለ1 ሚሊዮን ኬክ አልቆረጥም ብሎ ሲያቀራራለት የነበረ የዮኒ መጋኛ አካውንት በዛሬው ቀን ህይወቱ አለፈ። የዮናስ መኛ አካውንቱ ባም ሞራል ተመልከቱ። እንዳለ ነው። ሙቤ ነው ምናምን የሚባል አንድ አይጥ የሚመስል ገዳይ ነው። እሱማ የሚመስለው ብንገናኝ መድኃኒዓለም ምስክሬ ነው የምልህ። አንድ ቀን አይቀርም ማን ወንድ እንደሆነ እንታየው ነበር። ስለዚህ አሁን የምንነጋገረው ምንድነው? ከነዚህ ሰዎች ጋር በደም ተያይዘናል። ለብቻዬ ዮኒ ማኛ ጥቅጥቅ ተቃጠለ። ወላሂ ላዚም ኧረ ቢስሚላህ አንድ ነው ማወራ። እነዚህ ግን በምታየው መልኩ የሆኑትን አይቻለሁ። ድፍን እስላም እንዳትከተል አረወንቹ ግድ የለህም አብሽር፣ እንከተላለን። ምንከተልህ ግን የምትቀደድበትን አካውንት ለማዘጋት ነው። ቁጭ ብለን ፎሎ አድርገን ልናይ አይደለም። እንደዛ አንተን ቁጭ ብሎ ለማየት የሚከተሉ ሙስሊሞች ካሉ እነሱንም ሪፖርት አድርገን ነው አካውንታቸውን የምናቃጥለው። ከእንግዲህ በኋላ ተሳድቦ መብላት የለም። ሰርተ ብላ የለም እንኳን ዮኒ ማኛ አይደለ? ፌክ ዮኒ ማኛ እንኳን አካውንት የለም። አዎ ተጠንቀቅ፣ የሰው ሃይማኖት እንዳትነካ።
የራስን እዛው የሙስሊሙን ሁሉንም ሃይማኖት የሚያስከብሩት እና ሙቢያን ይታባቶች ሞራልሽ እኮ ነው የሚወድቀው። ነፍሴ ከ1 ሚሊዮን ሰይጣን ለካ ይናፍቃል። ሰይጣን በጣም ነው የሚናፍቀው። ዞር ስል ሞጣው አዝኖ እንዲቆጭ ብሏል። እንደዚህ ዘፈን ይዘፍናል እንዴ እያለ ወይ ዞር አንድ ሰው የለም። አንድ ሰው አንተ ለማይዘር የገዳይዘር ዮኒ ማኛ ያሳይሃል አንበሳነቱ። ሙቤ ሚዲያ የምትባል አንተ ገማ ስልጤ እናንተ ለነገሩ ብዙ ጊዜ የምታርቀው ነው። ሙቤ ዩቲዩብ እንጀራ ገመድሽን እበጥሷል ላይ ምን ደም ሃይማኖት ክብር ነው ባይዘው ቄጡን ነው የሚወጉለት አይለቁም። መሬ ነው ማይ ፍሬንድ ሙስሊም መሬ ነው አባሮ ነው ቄጡን የሚወጋል። ማታ መጣ እንግዲህ ከፈተው እኛም ስራውን ሰራን። ውጤቱ ይሄን ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱ። የተበላሸ አንጎል የነበረው ዮኒ ጓያ ላያገግም አሸልቧል ከቲክቶክ ላይ ማለት ነው። ሙቤ በተባለ ድሮን እንዲሁም በእግረኞች ሙሉ ክፍለ ጦሩ ተደምስሷል ማለት ነው። እግረኞች እኛ ነበር። ነብዩ ሰለላሁ ዐለይሂ ወሰለም የሚያምር አረንጓዴ ሻል ከየመን መጣላቸውና ለበሱት። በለበሱት ወቅት በራ ኢብኑ አዚብ ይላል ማራአይቱ አጅመለ ረጁሊን አንድም ወንድ ያማረ አላየሁም እንደ ነብዩ ሰለላሁ ዐለይሂ ወሰለም في حلة حمراء። ገለጻው በጣም ሩቅ ነው። لذاك يقول محمد منير غضبان رحمة الله تعالى عليه ውበትን ግማሽ ዩሱፍ عليه السلام ተሰጥቶት ከሆነ የውበትን ሙሉነት ነብዩ ሰለላሁ ዐለይሂ ወሰለም ተሰጥቷቸዋል ይላል። ናም ለመውደድ አንድ ምክንያት የሰው ልጅ አግኝቷል። ሁለተኛው ምክንያታቸው ምንድነው? ስለ ምግባራቸው ነው። ስለ ምግባራቸውን አላሁ ዐዘ ወጀል የገለጸበት ገለጻ በጣም በቂ ነው። ወኢነከ ለዓላ ኹሉቅን ዐዚም አለ። አንተ ፍጹም ታላቅ በሆነ ስነ ምግባር ላይ ነህ። አላሁ ዐዘ ወጀል የተጠቀማቸው ቃላቶች በአረብኛ ቋንቋ ማሰሪያዎች ናቸው። ከዚህ ውጪ የስነ ምግባር ልኬት አናውቅም እንደማለት ነው። ነብዩን ተወዳቸዋለህ? ለዓለማት እዝነት የተላኩትን ነብይ ተወዳቸዋለህ? ያንተ ከእሳት ነፃ መሆን የሚያሳስባቸውን ነብይ ታፈቅራቸዋለህ? ነብዩን ተወጃቸዋለሽ? ለሴት ልጅ መብትን በማጎናጸፍ ቀዳሚ የሆኑትን ነብይ ተወጃቸዋለሽ? በመሞቻ ሰዓታቸው አደራ ተንከባከቧት ያሉልሽን ነብይ ተወጃቸዋለሽ? ነብዩን ትናፍቃቸዋለህ? ወንድሞቼ ናፈቁኝ እያሉ በትካዜ የቆዘሙብህን ነብይ ትናፍቃቸዋለህ? ያንተ መዳን አሳስቧቸው ከቤታቸው ጠፍተው በትካዜ ሲያስቡ የነበሩትን ነብይ ትናፍቃቸዋለህ? ምን ያህል ወንድሜ በጣይፍ ከተማ ላይ በድንጋይ የተወገሩበትን ክስተት ታስታውሰዋለህ? ከፊታቸው ላይ ደማቸውን እየጠረጉ ጌታዬ ሆይ ህዝቦች ያያውቁምና ይቅር በላቸው በማለት የተማጸኑትን ነብይ ታስታውሳቸዋለህ?